ስንቶቻችሁ መጽሐፍ ቅዱስን ታነባላችሁ? ዛሬ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማ በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፍሮ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋት ሆነ አንድ ቀን። እግዚአብሔርም በውኆቹ መካከል ጠፈር ይሁን፣ በውሃና በውሃው መካከል ይከፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች ከጠፈር በላይ ያሉትንም ውኆች ለየ። እንዲህም ሆነ፣ እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። ይህን እግዚአብሔር ቃል ስለሰማችሁ ስላነበብን እግዚአብሔር የተመሰገነ ይሁን። ቀጣይ በሌላ የእግዚአብሔር ቃል እመጣለሁ። ይህን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ብሩካን ናችሁ። ተባረኩ።